ብዙ ጊዜ በፍቅር ምርጫችን ውስጥ የሚጎዱንን ሰዎች እንመርጣለን። ለምን ልባችን አይሆንም የሚለውን ሰው ይመርጣል። ምናልባት ይህ በአንተም ተከስቶ ሊሆን ይችላል፣ ወይም ደግሞ በአንቺም ተከስቶ ሊሆን ይችላል። እውነቱ ግን ይህ በእድል የሚሆን ነገር አይደለም። አእምሯችን፣ ስሜታችን ከምናስበው በላይ በፍቅር ምርጫችን ላይ ተጽዕኖ ያሳድራል። በዚህ ቪዲዮ ውስጥ ለምን ከተሳሳቱ ሰዎች ጋር በፍቅር እንወድቃለን፣ እንዴትስ ይህንን ስህተት መድገም እንደምናቆም በቀላሉ እንማራለን። የቀድሞ ፍቅረኛችሁን ዞር ብላችሁ አይታችሁ ታውቃላችሁ? አብዛኞቹ ተመሳሳይ ባህሪ እንዳላቸው ሳስተውላችኋል? ሁልጊዜ ለራሳችን እንዲህ እንላለን፣ ከእንግዲህ በቃኝ፣ ትኩረት የማይሰጠኝን፣ ዛሬ ወዶኝ ነገ የሚርቀኝን ወይም ደግሞ እኔ እንድለውጠው የሚፈልገውን ሰው አልመርጥም እንላለን። ነገር ግን ከጥቂት ወራት በኋላ እንደገና ተመሳሳይ አይነት ሰው ጋር ራሳችንን እናገኘዋለን። አስገራሚው ነገር ምን እንደሆነ ታውቃላችሁ? የማይሆኑ ሰዎችን የምንመርጠው በአጋጣሚ አይደለም። አእምሯችን ፈልጎና አቅዶ ነው የሚያስገባን። ዛሬ አእምሯችን እንዴት እንደሚያታልለንና ለምን መጥፎ ወይም የማይሆኑ ሰዎችን እንደምንወድ በቀላል መንገድ እንነጋገራለን። የመጀመሪያው ምክንያት የሰው ልጅ አእምሮ የሚወደው ደስታ የሚሰጠውን ነገር ሳይሆን የለመደውን ነገር ነው። ወደ ልጅነታችሁ ተመለሱ። ያደጋችሁበት ቤት ውስጥ ፍቅር ለማግኘት መታገል የሚጠይቅ ከሆነ፣ ሁልጊዜ ትችት የሚበዛ ከሆነ፣ ወይም ደግሞ የወላጆቻችሁን ትኩረት ለማግኘት ማሳደድ የሚጠይቅ ከነበረ አእምሯችሁ አንድ ትምህርት ይይዛል። እሱም ፍቅር ማለት ትግልና ጭንቀት ነው የሚል ነው። አሁን አደጋችሁ። ጥሩ፣ ሰላማዊና ሙሉ ትኩረት የሚሰጣችሁ ሰው ስታገኙ አእምሯችሁ ይገረማል። ምክንያቱም አልለመደውም። ለጓደኞቻችሁ ምንም ስሜት አልሰጠኝም ወይም ደግሞ ይሰለቻል ትላላችሁ። ነገር ግን ዛሬ ወዷችሁ ነገ ደግሞ ፊት የሚነሳችሁ ሰው ስታገኙ አእምሯችሁ በቅጽበት ይነቃል። አሃ ይህን ጨዋታ አውቀዋለሁ ይላል። ያንን የጭንቀት ስሜት እውነተኛ ፍቅር መስሏችሁ ትሸወዳላችሁ። ሁለተኛው ምክንያት የማይሆኑ ሰዎች ሕይወታችንን ወደ ቁማር ጨዋታ ይለውጡታል። እስቲ አስቡት፣ አንድ የለስላሳ ማሽን ጋር ሄዳችሁ ገንዘብ ስታስገቡ ሁልጊዜ ለስላሳ ይሰጣል፣ ይሰራል፣ ግን የሚያስደስት ነገር የለውም። አሁን ደግሞ እስቲ በሌላ መንገድ አስቡት። የቁማር ማሽንን አስቡ። ገንዘብ ታስገባላችሁ፣ ምንም የለም። እንደገና ታስገባላችሁ፣ ምንም የለም። በአምስተኛው ሙከራ ግን ማሽኑ ይጮሃል፣ ብዙ ገንዘብ ያወጣል። ያ ያልተጠበቀ የማሸነፍ ስሜት አእምሯችሁ ውስጥ ትልቅ ደስታ ይፈጥራል። አንድ ሰው ዛሬ አፍቅሯችሁ ነገ ሙሉ በሙሉ ሲርቃችሁ አእምሯችሁ ይጨነቃል። ድንገት ተመልሶ መልካም ሲሆንላችሁ የሚሰማችሁ እፎይታ በጣም ከፍተኛ ስለሆነ ከሰውነታችሁ ጋር ያለው የፍቅር ሁኔታ እየተዋሃደ ይመጣል። በእውነቱ ግን ከሰውየው ጋር ሳይሆን ከስሜቱ ጋር ነው ፍቅር የያዛችሁ። የመጨረሻው ወጥመድ ያንን ሰው የማስተካከል ፍላጎት ነው። በውስጣችን አብዛኞቻችን ያለፍነውን ታሪክ መቀየር እንፈልጋለን። በልጅነታችን ወይም በቤታችን ትኩረት ካጣን አእምሯችን ሁለተኛ ዕድል ይፈልጋል። ስለዚህ ስሜቱን የማይገልጽ ወይም መጥፎ ባህሪ ያለው ስናገኝ አእምሯችን ይህን ሰው ታግሎ መለወጥ ከቻልኩኝ፣ እኔን እንዲወደኝ ካደረግኩ፣ እኔ ውድ እንደሆንኩ ያረጋግጥልኛል ብሎ ያስባል። የሰዎችን የዛሬ እውነተኛ ባህሪ መውደድ ትታችሁ ወደፊት ሊሆኑ የሚችሉትን መልካም ሰው ማሰብ ትጀምራላችሁ። ፍቅረኛ ሳይሆን የሚስተካከል ፕሮጀክት ነው የምትይዙት። ታዲያ እነዚህን ችግሮች እንዴት መቅረፍ ይቻላል? አንደኛ፣ የልብ ምትን በሌላ መንገድ ለመተርጎም ሞክሩ። ከአንድ አዲስ ሰው ጋር ስትገናኙ የሚሰማችሁ ከፍተኛ ጭንቀት ፍቅር አይደለም፣ አእምሯችሁ እየሰጣችሁ ያለ ማስጠንቀቂያ ደውል እንጂ። እውነተኛ ሰላም የልብ ጭንቀት የለውም። ሁለተኛ፣ ሰዎችን ለማስተካከል አትሞክሩ። ሰዎችን ዛሬ ባላቸው ባህሪ እዩዋቸው። ይህ ሰው ለወደፊት አንዲት እንኳ ባይቀየር ከዚህ ሰው ጋር መኖር እችላለሁ ብላችሁ ጠይቁ ራሳችሁን። መልሱ አይ ከሆነ ከዛ ሰው አሁኑኑ ራቁ። ሶስተኛ፣ ለሰላማዊ ሰዎች እድል ስጡ። ጥሩ፣ እውነተኛና አክባሪ ሰዎች መጀመሪያ አካባቢ አይስቡም ወይም ደግሞ ደስ ላይሉ ይችላሉ። አእምሯችሁ ሰላምን እስኪለምድ ጊዜ ስጡት። ሰላም ማለት መሰልቸት አይደለም፣ እፎይታ ነው እንጂ። የማይሆኑ ሰዎችን መውደዳችሁ ችግር እንዳለባችሁ አያሳይም። ያደጋችሁበትን አሮጌ ልማድ እየደገማችሁ እንደሆነ ብቻ ነው የሚያሳየው። ምስጢሩን ካወቃችሁ ደግሞ ዛሬውኑ መቀየር ትችላላችሁ። የዛሬው ቪዲዮ ከህይወታችሁ ጋር ግንኙነት ካለው በኮመንት አሳውቁኝ።